የማያቋርጥ ድካም፣ የቆዳና የአይን ቢጫ መሆን፣ የሆድ መነፋት ወይንም የምግብ ፍላጎት ማጣት። እነዚህ ምልክቶች የሚታይበት ከሆነ ጉበቶ እርዳታ እየጠየቀ ሊሆን ይችላል። ጉበታችን ከ500 በላይ የተለያዩ ስራዎችን በሰውነታችን ውስጥ እንደሚሰራ ያውቃሉ? አዎ፣ ከምግብ መፈጨት ጀምሮ መርዛማ ነገሮችን ከሰውነታችን እስከ ማስወገድ ድረስ ትልቅ ኃላፊነት ያለበት የሰውነታችን ክፍል ነው። ነገር ግን የጉበት ጤና ሲታወቅ የሚታዩ ምልክቶች ምንድናቸው? የማያቋርጥ ድካም፣ የቆዳና የአይን ቢጫ መሆን፣ የሆድ መነፋት ወይንም የምግብ ፍላጎት ማጣት። እነዚህ ምልክቶች በብዛት የሚታዩ ከሆነ ጉበቶ አደጋ ላይ ሊሆን ይችላል። ስለዚህ ተስፋ ሳትቆርጡ ዛሬ በዚህ ቪዲዮ ጉበታችንን በቤት ውስጥ ለማጽዳት የሚረዱ 7 ወሳኝና ሳይንሳዊ ሚስጥሮችን በዝርዝር እንመለከታለን። ጤናችሁን ለመጠበቅ እስከ መጨረሻው ድረስ ይህንን ቪዲዮ መከታተል አለባችሁ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮውን ስትመለከቱ ላይክ በማድረግ ጀምሩ። አሁን ወደ መጀመሪያው እናልፋለን። አንደኛውና ቀላሉ ሚስጥር ውሃ መጠጣት ነው። በተለይም ጠዋት በባዶ ሆድ ለብ ያለ ውሃ ከሎሚ ጋር መጠጣት ትልቅ ጥቅም አለው። ሎሚ በቫይታሚን ሲ የበለጸገ ሲሆን ይህም ጉበት የሰውነትን መርዛማ ነገሮች ለማስወገድ የሚረዱ ኢንዛይሞችን ለማመንጨት ይረዳል። ውሃ ደግሞ መርዛማ ነገሮችን ከሰውነታችን ለማጣራት እና የጉበትን ስራ ለማቅለል ወሳኝ ነው። ቢያንስ በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት እጅግ በጣም ጥሩ ነው። ይህንን ልምድ ማድረግም በጣም አስፈላጊ ነው ማለት ነው። ሁለተኛው ሚስጥር ነጭ ሽንኩርት ነው። ነጭ ሽንኩርት በውስጡ ሴሊኒየም የተባለ እንደዚሁም ደግሞ አሊሲን የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ጉበት መርዛማ ነገሮችን ለማስወገድ የሚያስፈልጉትን ኢንዛይሞች እንዲያነቃቃ ይረዱታል። በተጨማሪም ነጭ ሽንኩርት ጉበት ላይ ያለውን ስብ ለመቀነስ እና ኢንፌክሽኖችን ለመከላከል ይረዳል ማለት ነው። ሶስተኛው ሚስጥር አረንጓዴ ቅጠላ ቅጠሎች ናቸው። እንደ ስፒናች፣ ጎመን እና ካሊ ያሉ አረንጓዴ ቅጠላ ቅጠሎች በውስጣቸው ክሎሮፊል የተባለ ንጥረ ነገር ይዘዋል። ክሎሮፊል መርዛማ ነገሮችን፣ ሄቪ ሜታሎችን እና ኬሚካሎችን ከደም ውስጥ ለማጣራት ትልቅ አቅም አለው። እንዲሁም በውስጣቸው ባለው ፋይበር አማካኝነት መርዛማ ነገሮችን ከሰውነታችን ለማስወገድ ይረዳሉ። አራተኛው ሚስጥር ቡና ወይንም ሻይ ነው። በጥናት የተደገፉ ጥቅሞቻቸውን በመጠኑ ሲሆን ነው ይላል ጥናቱ። በተለይም ቡና የጉበት በሽታዎችን የመከላከል አቅም እንዳለው ጥናቶች ያሳያሉ። አረንጓዴ ሻይ ደግሞ በውስጡ ባለው ካትኪን የተባለ አንቲኦክሲዳንት አማካኝነት ጉበትን ከጉዳት ይጠብቃል። ነገር ግን ከመጠን በላይ መጠጣት በጉበት ላይ ጫና ሊፈጥር ስለሚችል በመጠን መሆን አለበት ነው የሚለው ጥናቱ። አምስተኛው ሚስጥር የተመጣጠነ ምግብ መመገብ ነው። የስኳርና የቅባት ፍጆታን መቀነስ በጣም አስፈላጊ ነው። ስኳርና ቅባት በጉበት ላይ ስብ እንዲከማች በማድረግ ፋቲ ሊቨር የተባለ ችግር ያስከትላሉ። ስለዚህ የስኳር መጠጥ፣ የስኳር ምግቦች እና ቅባታማ ምግቦችን በመቀነስ በተፈጥሯዊ ምግቦች፣ ፍራፍሬዎች፣ አትክልቶችና ሙሉ ጥራጥሬዎችን ላይ ማተኮር ለጉበት ጤና በጣም አስፈላጊ ነው። ስድስተኛው ሚስጥር እንቅስቃሴ ማድረግ ነው። የሰውነት ክብደትን በመቀነስ በጉበት ላይ የሚከማች ስብን በመከላከል ፋቲ መቀነስ ይቻላል። በቀን ቢያንስ ለ30 ደቂቃ እንቅስቃሴ ማድረግ ጉበት ላይ ያለውን ስብ ለመቀነስ እና የጉበትን ስራ ለማሻሻል ይረዳል። ቀለል ያሉ እንቅስቃሴዎችን ለምሳሌ መራመድ፣ መሮጥ ወይንም መዋኘት በመስራት ጤናውን መጠበቅ ይችላሉ። ሰባተኛው ሚስጥር ከመጠን በላይ መድኃኒት አለመውሰድ ነው። ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች በጉበት ላይ የሚያደርሱትን ጫና አቅላችሁ አትዩት። በተለይም ህመም ማስታገሻዎች፣ አንቲባዮቲኮች እና ሌሎች መድኃኒቶችን ያለ ምክንያት በመውሰድ የጉበት ሴሎችን ሊጎዳ ይችላል። ስለዚህ ማንኛውም መድኃኒት ከመውሰዶ በፊት የሐኪሙን ትዕዛዝ ይከታተሉ ወይንም መጠየቅ ያስፈልጋል።
ከፋርማሲዎችም ጋር እንደዚህ መጠየቅ፣ መመካከር እና ባለሙያ ማማከር በጣም አስፈላጊ ነው ለጉበት ጤና። የዛሬው ቪዲዮአችን ይህንን ይመስል ነበረ። ጉበታችንን በቤት ውስጥ ለማጽዳት የሚረዱ 7 ወሳኝ ሚስጥሮችን አይተናል። እነዚህን ሚስጥሮች በመተግበር የጉበታችንን ጤና መጠበቅ እንችላለን። ተመልካቾቻችን ከነዚህ ውስጥ የትኛውን መተግበር እንደሚጀምሩ በኮሜንት ይንገሩን። ቪዲዮውን ከወደዱት ላይክ ያድርጉት፣ ለሌሎችም እንዲደርስ ሼር ያድርጉት። ለቻናላችን አዲስ ከሆኑ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን በየሳምንቱ አዳዲስ የጤና መረጃዎችን ያገኛሉ። ስለተከታተላችሁን አመሰግናለሁ። ለሁላችሁም ጤና ይስጥልኝ። በጤና እንገናኝ።